ትላንት የተሻሻለው የኢትዮጵያ ብሔራዊ ባንክ ገንዘብ ፖሊሲ ወይም ሞኔታሪ ፖሊሲ ባንኮች የብድር እድገት ከ18 በመቶ ወደ 24% ከፍ እንዲል አድርጓል። ብሔራዊ ባንክ የመጀመሪያውን ገደብ ያስቀመጠው ኦገስት 2023 ሲሆን ያኔ 14% ነበረ። በኋላ ማርች 2004 ላይ የተከለሰ ሲሆን ወደ 18% ከፍ ብሏል። አሁን ደግሞ ማለትም ሴፕቴምበር 29 2025 ወደ 24% ከፍ ብሏል። በዚህ ቪዲዮ ሁለት ነገሮች ላይ የግል አስተያየቴን ላካፍላችሁ መጥቻለሁ። የመጀመሪያው በራሱ የንግድ ባንኮች የብድር ገደብ ወይም ኮሜርሻል ባንክስ ክሬዲት ሪስትሪክሽን ፖሊሲ ምን ማለት ነው? ሁለተኛው ይህ ፖሊሲ ለዋጋ ግሽበት ወይም ኢንፍሌሽን ላይ ያለው ውጤት ምንድነው የሚል ነው። የመጀመሪያውን ነጥብ ስንመለከት ይህንን በምሳሌ ማስረዳት ቀላል ይመስለኛል። ይሄ የማበደር ገደብ ማለት ለምሳሌ አንድ ባንክ ባለቀው የኢትዮጵያ የበጀት ዓመት አጠቃላይ ያበደረው ገንዘብ ለምሳሌ 100 ቢሊዮን ቢሆን በዚህ ዓመት የዛን 24% ማለትም 24 ቢሊዮን አካባቢ ማበደር ይችላል ማለት ነው። ስለዚህ በ2018 ዓመተ ምህረት መጨረሻ 124 ቢሊዮን ያልተከፈለ የብድር ይኖረዋል ማለት ነው። ይህ ወደ 24% እድገት በጣም እርግጠኛ አይደለሁም፣ ግን የኢትዮጵያ ባንኮች ባለፈው ዓመት ወደ 1.6 ትሪሊዮን ብር አበድረዋል የሚል ዳታ አይቻለው። ስለዚህ በ2018 ዓመተ ምህረት በ24% ያድጋል ማለት ተጨማሪ ገንዘብ ወደ ገበያ ውስጥ ኢንጀክት ይደረጋል ማለት ነው። ሁለተኛው ነጥብ ይህ የፖሊሲ ለዋጋ ግሽበት ወይም ኢንፍሌሽን ላይ ያለ ውጤት ነው። እንግዲህ ዋና ዓላማው የገበያ ውስጥ ያለውን የገንዘብ ፍሰት መቆጣጠር ወይም መገደብ፣ የዋጋ ግሽበትን መቆጣጠር ነው። መተግበር ከጀመረ በኋላ የኢንፍሌሽን ወይም የዋጋ ግሽበቱ ወደ 13%። ፖሊሲው መነሻ ዓላማ ብትመለከቱ ይህንኑ ያብራራል። ገንዘብ አበዳሪዎች ባንኮች ስለሆኑ ስለዚህ እነሱም የማበደር አቅም ላይ ገደብ ሲቀመጥ ቀደም ሲል የገለጽኩት አይነት ውጤት ይኖረዋል ማለት ነው። ነገር ግን ይሄ በማክሮ ኢኮኖሚ ደረጃ ሲሆን እያንዳንዱ ሃውስሆልድ ወይም ቤተሰብ ላይ ምን አይነት ውጤት ይኖራል የሚለው በሂደት የሚታይ ይሆናል። በእኔ ግምት እንግዲህ ይሄ ውጤት በአንድ ጊዜ የሚመጣ ሳይሆን በሂደት የሚመጣ ይመስለኛል። ብሔራዊ ባንክ ባወጣው የመግለጫ ላይ ይሄ ፖሊሲ ወርዷል የሚል ሪፖርት አቅርበዋል። እንግዲህ ቀጣዩ የሞኔታሪ ፖሊሲ ኮሚቴ ስብሰባ የሚሆነው ዲሴምበር 2 ላይ ሲሆን ይሄ 24 በመቶ ሊሻሻልም ላይሻሻልም ይችላል። በእኔ ግምት ግን እንደዚህ በአጭር ጊዜ ውስጥ ይሄ መሻሻል ይኖራል ብዬ አልገምትም። ቢያንስ 6 ወርና ከዛ በላይ ይጠበቅ ይመስለኛል ይህንን ገደቡ ላይ ለውጥ ለማምጣት ማለት ነው። እንደዚህ አይነት የፖሊሲና የህግ ትንታኔዎችን ለመከታተል ይህንን ቻናል ፎሎ አድርጉ። እንዲሁም ደግሞ ባዮ ላይ ያለውን የኔን የዩቲዩብ አካውንት ተከታተሉ። ስለዚህ ይህን አካውንት ፎሎ፣ ላይክ፣ ሼር አድርጉ። ከምስጋና ጋር ጠበቃው ነኝ። አመሰግናለሁ።